ሰላም ቅዱሳን ቲክታክ ቤተሰቦቼ እንደምን አላችሁ? የተሻለ ሐሳብ ስለ ቃሎት ዛሬ ይዤ መጥቻለሁ። ኢትዮጵያ ቃሎት በዚህን ጊዜ አሁን ሰሞኑ ባወጣቸው መግለጫ ላይ የተለያዩ ከመረዳት ውጪ የሆኑ ያልተረዱ ሰዎች የሚናገሩ ሐሳቦች ላይ አንዳንድ ሐሳቦችን አክላለሁ። ሐዋርያ የለም ነብይ የለም ያለችው አሁን ሐዋርያ ነኝ የሚለው ሰው ሐዋርያ አይደለም። አሁን ነብይ ነን ብለው የደነሱ ሰዎች ትክክለኛ የነብነት ግራውንድ የላቸውም ለማለት ነው። ሐዋርያማ የኢትዮጵያ ቃልዮት ቤተክርስቲያን የመጀመሪያ ሐዋርያ ነች በኢትዮጵያ ላይ ወንጌልን ከሀገር ውስጥ እስከ ውጭ እስከ ፓኪስታን እስከ ታይዋን እስከ ቻይና እስከ ህንድ እስከ ሞሮኮ እስከ ናይጄሪያ በተለያየ ቦታ በዓለም ደረጃ ወንጌልን ያሰራጨች በኢትዮጵያ ውስጥ ሐመር ባኮ ባና ጸባይ ሙርሲሃና ወንጌልን ያዳረሰች ብቸኛ ሐዋርያት ቤተክርስቲያን ነች ቃልዮት። አሁን ግን ሐዋርያ ነኝ የሚሉ ሰዎች የሐዋርያት ምንም ሽታ የሌላቸው ስለሆኑ እነሱ ሐዋርያት አይደሉም ነው ያለችው እንጂ ሐዋርያነትን ጸጋ በትክክል የምታራምድ ቤተክርስቲያን ነች ቃልዮት። ለምሳሌ ነብነትን ብትሉ በኢትዮጵያ ጨለማ ላይ ብርሃን የሆነች መጀመሪያ የወንጌልን ፋና ይዛ በኢትዮጵያ ላይ ተገለጠች። በደቡብ ላይ ያለው ጦንቃዮችን ቃልቻዎችን በእግዚአብሔር ኃይል የገለበጠች የመጀመሪያ ነብይ ነች። ያነ ከዛሬ 100 ዓመት በፊት ዛሬን ያየች ነብይ ነች ኢትዮጵያ ቃልዮት ቤተክርስቲያን። ስለዚህ አሁን ነብይ ነን የሚሉ ደግሞ የአርሰናልና የማንቸስተርን ጨዋታ የሚያዩ ከሰው ጓሮ ዞሮ ማርፍና ምላጭ የሚያወጡ ለበርባሬና ለሽሮ የሚተነበዩ ነብይ ነኝ የሚሉ እነሱ ነቢያት አይደሉም ነው ያለችው እንጂ በቃልዮት ውስጥ ነብይነት ጸጋ የለም ሐዋርያ ጸጋ የለም አላለችም። እንዱም በተሻለ መልኩ የእግዚአብሔርን ቃል ግራውንድ አድርጎ የሚሰራው ጸጋ ያላቸው አገልጋዮች ቃልዮት ውስጥ ናቸው ያሉት። ስለዚህ አንሳሳት። በጣም ይሄን ሐሳብ ሼር ላይክ ሪፖስት እያደረጋችሁ ብዙ ሰዎች ጋር አድርሱ። ኢትዮጵያ ቃልዮት ራሷ ሐዋርያት ቤተክርስቲያን ነች፣ ራሷ ነብይ ነች። አመሰግናለሁ። ላይክ ሼር አድርጉ። ትንሽ ስለሆነ ለብዙ ሰዎች እንዲደርስ የባካችሁ ገብታችሁ እስከ አድርሱ። ቃልዮት ነች ሐዋርያት፣ ቃልዮት ነች ነብይ። አትሳሳቱ። ነብይ የለም ያለችው አሁን ነብይ ነኝ የሚለው ሰው ነብይ አይደለም ነው ያለችው። ሐዋርያ ምንም ሐዋርያነት ስራ ሳይኖር ማል ከተማ ላይ ቁጭ ብሎ አንድ ቤተክርስቲያን ሳይተክል የአቤተ ክርስቲያናትን ሚመናንን ሰብስቦ ከነሱ ገንዘብ አስራት ሙጻት ስም ሰብስቦ መኪና የገዛ ቤት የሰራ ሐዋርያ አይደለም። እርግጠኛ ሆኜ እናገራለሁ። ሐዋርያት ቤተክርስቲያን ነች ኢትዮጵያ ቃልዮት ብዙ ወንጌል የሰራች። አመሰግናለሁ። ወዳችኋለሁ። ቃልዮቶች በርቱ። ይሄን ሼር ላይክ አድርጉ። አብረን ቻሌንጁን እንቀጥል። እግዚአብሔር ከኛ ጋር ነው።